ይሄን የምታዩት ማለት ነው። ይሄ የምታዩትን የመሰለ በጣም የተለያዩ ነገሮችን ይኸው እንደምታዩት ቴሌቪዥን ስክሪን ላይ እየታየን ነው ማለት ነው። ልክ እንደዚህ ይኸው መኪና ላይ ማለት ነው የተለያየ ማየት ትችላላችሁ። ይኸው ከዚህ ላይ ቀረጻ ምናምን እየተደረገ ከታይ እንደምታዩት ይኸው ከመኪናው ላይ ይኸው እፎይታ ቴክ ምናምን ይላል ማለት ነው። ዜን ምንም የቀረን የለም። ይኸው ላሳያችሁ። ይሄው ዋይት ሃውስ ነው ማለት ነው። ይሄው ዋይት ሃውስ ላይ እንደምታዩት ከዛ በተጨማሪ ይኸው ወርታች ላሳያችሁ። ይኸው አቤ ግድብ ላይ ማለት ነው። አሁን አቤ ግድብ ላይ ይኸው ከላይ እንደምታዩት ነው 100K ምናምን ብሎ አርጌ ምናምን ሰርቼዋለሁ ማለት ነው። አሁንም ዝቅ እናርግና ከላይ አቤ ግድብ ላይ ደግሞ አሁንም እፎይታ የሚለው እንዲመጣ አድርጌዋለሁ ማለት ነው። ይኸው እንደምታዩት አቤ ከግድቡ ላይ ይኸው እፎይታ ቴክ ይላል ማለት ነው። ስለዚህ ይሄን የመሳሰለ አሁን መኪናዋን ደግሞ ወደ እንትን እንቀይራት ምናምን ብየዋለሁ። ለምሳሌ ወደ ቀይ ምናምን መኪናዋን እንቀይራታለን። ያው መኪናዋን ቀይ አገናታል ማለት ነው። ጽሁፉንና መኪናዋን ወደዚህ ቀይራቸዋል ማለት ነው። ይሄው በምታዩት መልኩ ከዛ ውጪ ደግሞ ከላይ አድቨርት ምናምን ሲያደርጉ ላሳያችሁ። ይሄው ለምሳሌ እዚህ ላይ ቲቪ ላይ ምናምን እየታየ ነው ማለት ነው። ታንኪው ምናምን 100K ስንገባ የምናሳየው ነው ማለት ነው። እዚህ በተጨማሪ ደግሞ ይኸው ለህዝቡ ይፋ ምናምን እያደረገች ነው 7K ምናምን ሳለን ማለት ነው። ይሄንም እንደምታዩት ነው ማለት ነው። ቤት ላይ ምናምን ሳሎን ላይ ሆነው ይኸው ማየት ትችላላችሁ ማለት ነው። ይኸው እፎይታ ቴክ ይላል 7K ሰብስክሪፕሽን በገባነ ሰዓት ማለት ነው። ይሄን የሚያሳይ ነው። ይሄ ሁሉ እንግዲህ 7K ገብተንም ምናምን አይደለም ቀጥታ በኤአይ ማለት ነው። በጣም ቀላል በሆነ መንገድ የሚሰራ ነው ማለት ነው። ይኸው ከኮምፒውተር ላይም ይኸው በዚህ መሰረት እንትን ብለናል ማለት ነው። ስለዚህ ይሄንና የመሳሰሉትን ነገሮች እናንተ እንዴት መስራት እንደምትችሉ ለምሳሌ ይሄ እንዳለ ሆኖ እናንተ እንዴት መስራት እንደምትችሉ አሳያችኋለሁ ማለት ነው። ጄሚናይ ይባላል አፕሊኬሽኑ። ስለዚህ ጄሚናይ ከገባችሁ በኋላ እቺን የመደመር ምልክቷን ጫኑና የምትፈልጉትን ፎቶ ማንጣት ነው ማለት ነው። ይሄ ለምሳሌ ከሌላ አሳያችሁ ለምሳሌ 100K ምናምን ስትገቡ ማስታወቂያ ምናምን ይሄው ለምሳሌ የተለያዩ ማስታወቂያዎችን አንበሳ ምናምን ተራራ ላይ ሆኖ ምናምን ብለን አድርገናል። ይሄው ከተማ ላይ ምናምን ሲሆን ደግሞ ይሄው እንደዚህ ማድረግ እንችላለን። ይሄው እንደምታዩት ነው። ይሄው እፎይታ ቴክ ምናምን ይላል ማለት ነው። ይሄው ቻይና ምናምን ላይ ይሄኛው ደግሞ አዲስ አበባ ላይ ምናምን እያደረግን ያሰራው ነው ማለት ነው። ይሄኛውን ደግሞ እንደምታዩት ደግሞ ላሊበላ ላይ ምናምን ብዬ እንትን ብዬው ነው ማለት ነው። ስለዚህ እናንተ የፈለጋችሁትን ነገር በዚህ መሰረት መስራት ትችላላችሁ ማለት ነው። ይሄው እንደምታዩት ነው። ይሄኛው ደግሞ የት ነው ቻይና ምናምን ነው ደግሞ ያራኩት ይሄ። ስለዚህ ከላይ ጀርመኒ እንትኑን ቀይሬዋለሁ ማለት ነው። የጀርመኒ ቴክ ምናምን ነው ከጀርመን ላይ እንዲሆን ያደረኩት ነው። ስለዚህ የምታዩትን የመሰለ በጣም ገራሚ የሆነ እንትን ስለዚህ ደግሞ እንደዚህም ከፈለጋችሁ ደግሞ 20K ስገቡ እንደዚህ ታንክስ ምናምን እናመሰግናለን ምናምን እንትን ለመስራት ስትፈልጉ ይኸው እንደምታዩት ታንኪዩ 20K ምናምን ገብተናል ይላል። አፍሪካን ኒውስ በሚል ነው የሰራሁት። ስሙን ቀይሬው ነው ሌላ እንትን ያልኩት ነገር የለም። ይኸው እዚህ ላይ እፎይታ ሪአክት ይችላል ማለት ነው። ያው እዚህ ላይ ለምሳሌ 20,000 ታንኪዩ 20,000 ምናምን ይላል ማለት ነው። ይኸው በዚህ መሰረት እፎይታ ዲጂታል ምናምን ብሎ ከታች አምጥቷል ማለት ነው። እፎይታ ቴክ ብሎ ስለዚህ ይሄን የመሳሰሉትን በቀላሉ መስራት ትችላላችሁ ማለት ነው። እንዴት ነው የምታደርጉ? ይሄን አንዴ እንትን ካልነ በኋላ ለምሳሌ ይሄን ዳውንሎድ እናደርገውና ላሳያችሁ። ይሄን መውሰድ ብትፈልጉ ይሄኛውን ዳውንሎድ አድርገናል ማለት ነው። እዚህን ምን ታደርጋላችሁ? ይሄ ጄሚናይ የሚል አፕሊኬሽን ትገባላችሁ። ጄሚናይ ከገባችሁ በኋላ የመደመር ምልክቷን ትጫናላችሁ ማለት ነው። ወይም ከላይ አዲስ ልፍጠርና ላሳያችሁ። ኒው ልበለው ማለት ነው። እዚህን የመደመር ምልክቱን እጫናለሁ፣ ጋላሪ ለዋለሁ ማለት ነው። ያሁኑን ፎቶ አወርዳለሁ። ይሄው ያሁኑን ፎቶ እልክለታለሁ ማለት ነው። እዚህ እንደዚህ ካልኩት በኋላ ከታይ ምን አለው ቼንጅ ዘ ኔም እለዋለሁ፣ ስሙን ቀይረዋለሁ ማለት ነው። ለምሳሌ ቼንጁን ስሙን እፎይታ ቴክ የሚለውን ወደ ኢትዮጵያ ኒውስ ወደሚል ቀይር ልብየዋለሁ ማለት ነው። እንዴት እንደሆነ እናየዋለን። ዜዳው ከታይ እንደምታዩት ኢትዮጵያ ኒውስ ብሎ ምናምን ቀይሮልኛል ማለት ነው። ዜን ባክግራውንዱን አሁን ደግሞ ሌላ ማድረግ ብፈልግ ለምሳሌ ውሃ ምናምን ባክግራውንዱን ውሃ ነገር አድርግልኝ ብለው ለምሳሌ እንደዚህ ይያለው ማለት ነው። ባክግራውንዱን የሆነ
ማውንቴን እና የሆነ ታይገር ነገር ምናምን ብየዋለሁ ማለት ነው። ልክ እንደዚህ የምጽፉለትን ነው እሱ የሚሰራላችሁ ማለት ነው። ይኸው ባክግራውንዱ እንደዚህ ቀይሮልኛል ማለት ነው። ይኸው ታይገር አምጥቷል ማለት ነው። ታይገር አድርጎ ከላይ ደግሞ ከላይ ማውንቴን ምናምን ያልኩትን ደግሞ ይኸው ተራራ ላይ ምናምን ልክ በዚህ መሰረት አምጥቶልኛል ማለት ነው። ለምሳሌ 20000 ለምሳሌ እናንተ የደረሳችሁ 10000 ምናምን ሊሆን ይችላል መቀየር እንችላለን። ለምሳሌ ወደ 300000 ቀይርልኝ ብየዋለሁ። ይኸው እንደምታዩት ከላይ 20000 ነው። ወደ 300000 ቀይርልኝ ልበለው። ይኸው እንደምታዩት የ300000 ማስታወቂያ እንትን ብሏል ማለት ነው። ይኸው እንደምታዩት ታይገር ምናምን አድርጎ እናንተ የፈለጋችሁትን ነገር ማድረግ ትችላላችሁ። ኢትዮጵያ ኒውስ ምናምን አድርጎ ማለት ነው 300000 ምናምን ብሎ ሰርቶልኛል ማለት ነው። ስሙን መቀየር እችላለሁ። ቼንጅ ኢንቱ ኢፎታቴክ ምናምን የፈለኩትን ስም መስጠት እችላለሁ ማለት ነው። ይኸው ከዚህ እንደምታዩት ደግሞ ሌላ ሰው ማንጣት ትችላላችሁ። ለምሳሌ ትራምፕ ምናምን ለምሳሌ ይኸው ትራምፕ ምናምን እንዲመጣ ምናምን አድርጋችሁ ልክ እንደዚህ የፈለጋችሁትን ሰው እንዲመጣ ምናምን ማድረግ ትችላላችሁ። ፎቶ ደግሞ የራሳችሁን ፎቶ ማድረግ ትችላላችሁ ማለት ነው። ለምሳሌ ይሄን ፎቶ ቀይርልኝ ወደ ራሴ ፎቶ ምናምን ብትሉት ፎቶውን ወደ ራሳችሁ ይቀይርላችኋል ማለት ነው። ስለዚህ የራሳችሁን ፎቶ እያስገባችሁ ማለት ነው በዚህ መሰረት የምትፈልጉትን ነገር መስራት ትችላላችሁ ማለት ነው። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ደግሞ ላይክ በማድረግ አበረታቱኝ። አመሰግናለሁ።